ጦርነት ይጥፋ አርፎ መረባ ሁሉም ሰላም ይሁን እርፎ መረባ ፍቅር ወስፎ እርፎ መረባ ሴት ወንዱ ይጠመድ እርፎ መረባ አርገው እንደነበር እርፎ መረባ ሁሉም ሽማግሌ እርፎ መረባ ሴቱም ባልቴት ነበር እርፎ መረባ አዲ ሀቀየ ላይ እርፎ መረባ አዲ ሀገርሽ ላይ እርፎ መረባ ጎርቲያንሽ እርፎ መረባ አርሳሽን ጣይ እርፎ መረባ አሁን እንግዲህ እርፎ መረባ አይበጅም ባይ እርፎ መረባ ወላው ባህርገው እርፎ መረባ ወዲያው እርፎ መረባ የሮቀለብ እርፎ መረባ አሚ ኢትዮጵያ እርፎ መረባ በሽታ አረብ እርፎ መረባ ያ ሰላም ይሁን እርፎ መረባ ሁሉም እንግዲህ እርፎ መረባ ዲና ሀገር እርፎ መረባ እንግዲህ እርፎ መረባ በመስጊዱ እርፎ መረባ በተስኪያ እርፎ መረባ አገራችን ሰላም ይሁን እርፎ መረባ ምጥ የያዘው በሰላም ይገላገል እርፎ መረባ በሽታ ከሀገራችን ይጥፋ እርፎ መረባ ድርቅ ይጥፋ እርፎ መረባ ሰላም ፍቅር ለኛ እያሉ እናቶች ዱዓ እያደረጉ ይለምኑልናል ማለት ነው። በዚህ ደግሞ በጣም መገለጫቸው በባህላዊ ልብሳቸው በእጣናቸው በቁንጅናቸው ወሎ በጣም የምትታወቅ መለያዋ ነው ማለት ነው። የወሎ ቁንጅና ብቻ ሳይሆን በጀግንነትም በታሪክም በሃይማኖት ባላቸው ትስስር እስላምና ክርስቲያኑ በጣም በፍቅር በመኖር ከአንድ ቤት ውስጥ አንዱ ሲጾም አንዱ እያዘጋጀ ሙስሊምና ክርስቲያኑ በፍቅር የሚኖርበት ትንሽቱ ኢትዮጵያ ናት። ወሎ ማለት በጣም ትንሿ ኢትዮጵያ ማለት የፍቅር አገር ናት፣ የጀግኖች አገር ናት። ቁንጅና ሲለካ ወለይ ነው ለካ የተባለላት ወሎ ክፍለ ሀገር በአዲስ አበባ ከክፍለ ሀገር በመጡ በአዲስ አበባ በሚኖሩ በዛ ባሉ ከወሎ አካባቢ በመጡ ወለየዎች የታሪክ ምንጮች አንዳንድ እንደሚሉት በስደት በመጡ በዛ ባሉ ሰዎች የተመሰረተች ናት ወሎ፣ በወለየዎች የተመሰረተች ናት ወሎ ሰፈር ይላሉ። እንዲሁም ደግሞ ሌላ የታሪክ አዋቂዎች ደግሞ ወይዘሮ በቀለች አማከለች የሚባሉ ወለየ ነበሩ በወሎ ሰፈር የሚኖሩ እሳቸውን እያሉ የሚመጡ ቤተሰቦቻቸው የወሎ ሀገር ክፍለ ሀገር ወገኖቻቸው ሲመጡ እሳቸው ጋር በማረፍ ስራ በመፈለግ እሳቸው ጋር በዛ እያሉ በመኖራቸው ወለየዎች የወሎ ሰፈር በሚለውን ስያሜ በእሳቸው አማካኝነት እንደመጣም አንዳንድ ሰዎች ይናገራሉ። ዛሬ እንግዲህ በአዲስ አበባ የምትገኘዋን ወሎን ሰፈር በትንሹ አስቃኛቸዋለሁ ማለት ነው። የቁንጅና መለኪያዋ ወሎ ማለት ህብረት ማለት ነው። በሃይማኖት በጥበብ በጀግንነት በቃ በብዙ ማሳያ በትንሿ ኢትዮጵያ ተብላ ተደጋጋሚ ትነሳለች። እሷን ሰፈር እንግዲህ በትንሹ ማስጎበኛችሁ ይሆናል። ዋናው የወሎ መገለጫ እንግዲህ ቡናው ነው፣ እጣኑ ነው፣ አለባበሱ፣ የፀጉሩ አሰራር የወሎ ትልቁ መገለጫ ነው ማለት ነውና ወሎ አካባቢን እንግዲህ ዛሬ በትንሹ ያላትን እንግዲህ ማቃትን ታሪክ ትንሽ አስጎብኝቻችኋለሁ። ቡናችንን ጠጣ አርገን ደግሞ የቀረውን አካባቢዎች ደግሞ ዞር እያልን አስጎበኛችኋለሁ ማለት ነው። እንደዚህ አምሬ ተውቤ የወሎን አለባበስ እንግዲህ በትንሹ ባህሉን ለማሳየት ቀሚሴን ጸጉሬን ድሬን አድርጌ እንግዲህ ትንሽ ወለየ ለመምሰል ሞክር ያለው ከፕሮግራሜ ጋር መልካም ቆይታ ይሆንላችሁ። ቡናዬን እንግዲህ እንደዚህ የዶሮ አይን የመሰለ ቡናዬን ጠጥቼ መንገዴን እጀምራለሁ ማለት ነው። መልካም ቆይታ ይሁንላችሁ። ወርቅ የሆነ ቡና ጠጥቻለሁ። እንግዲህ እኔ መልካም ቆይታ አብራችሁ ተዝናኑ፣ ታተርፉበታላችሁ ብዬ አስባለሁ። በዚህ ቪዲዮ በጣም አመሰግናለሁ። እንግዲህ ይኸው የወሎ ጣኑ ነው ጨስ የምትመለከቱት። አብራችሁን ቆዩ። አንቺ ሆዬ ባታምባስ ትዝታሽ በልቤ ሲብሰለስ አቅንቻን ግቡ ወደ ወሎ አስባለኛ ጃይ በመለሎ ወሎ መጀንኩሎ አይበላ ግባ ጓዴ መርሃባ ብለና ዘመዴ እንግዳ የለው ባህሉ ሀገራችን ግባ ከቤታችን እሪኩም መጋላ እሪኩም መጋላ እንዲያው ሰንደል ገላ Nascuti, y yo sin
ወሎዬ መባሉ ክረምቱ እንግዲህ አላለቀም ዝናብ ከፍክፍ እያለን የምንሰራው የዛሬ ደግሞ ባለተራዋ ሰፈር ወሎ ሰፈር ናት ወሎ ሰፈር ወደ ላይ ወደ ስቴዲየም የሚያስኬደው የወሎ ሰፈር አደባባይ ላይ ነው የምንገኘው ወሎ ሰፈር ስያሜዋ ልክ እንደ ሌሎቹ ሰፈር ከተወለዱበት ቀይስ በብዛት መጥተው ሰብሰብ ብለው ሲኖሩ ከሚወጣላቸው የሰፈር ስያሜዎች አደሬ ሰፈር ወለጋ ሰፈር ቁፋ ሰፈር ወርጂ ሰፈር መንዜ ሰፈር እንደምንለው ወሎም ሰፈር ከቀያቸው ከሀገራቸው አንዳንድ የጥናት መረጃ ምንጮች እንደሚያወሩት በስደት አማካኝነት በዛ ያሉ ወለየዎች መጥተው ያረፉባት ናት ይላሉ አንዳንድ ምንጮች ካገኘሁት ማለት ነው አንዳንድ ምንጮች ደግሞ ምን ይላሉ በዚህ አካባቢ የሚኖሩ አንዲት ወለየ ነበሩ እሳቸውን እያሉ ቤተሰብ ያገር ሰው በመምጣት እዚህ አካባቢ ብዛታቸው በመጨመሩ ብዙ በመሆናቸው ወሎ ሰፈር ተባለ የሚል ምንጭ አለ ይሄ ወደ ኡራኤል የሚወስደው መንገድ ነው በዚህ ወደ ኡራኤል ቀጥታ ደግሞ አሁን ለፊት የምትመለከቱት ወደ ስቴዲየም የንግድ ምክር ቤቶች አባል መኖሪያ ቤትም እዚህ ወደ ላይ ወደ ስቴዲየም መስመር ለምታገኙት ወሎ ሰፈር ማለት ነው እኛ ወደዚህ ወደ ጎተራ ማሳለጫ ዋናው ወሎ ሰፈር ከዚች ጀምሩ የምታዩት ዋናው ወሎ ሰፈር ወደ እሷ ጋር ነው ምን ሄደው ወደዚህ ቀጥታ ወደ ማሰላጫ ወይም ደግሞ የብሔር ብሔረሰቦች አደባባይ ወደሚባለው በዚች ነው ቀጥታ እኛ የምንጓዘው ወሎ ሰፈርን ከመሰረቷት ተብለው ከሚገመቱት እቺ የምታዩት አካባቢ ይኖሩ የነበሩ ወይዘሮ በቀለች ያው አንዳንድ ታሪክ ሁሉም የራሱ አገላለጽ አለው ታሪኩ እንደዚህ ነው የሚላለው ግን አብዛኛው ሰዎች የሚናገሩት ወይዘሮ በቀለች እዚህ አካባቢ ይኖሩ ነበር እሳቸውን ብለው የሚመጡ ወለየዎች ኮሎ ክፍለ ሀገር
እሳቸውን ብለው ስለሚመጡ ወለዮች በጣም በመብዛታቸው የተነሳ ወሎ ሰፈር ተባለ ይባላል እና በቃ በዛው ስሙ ጸደቀ ማለት ነው። ልክ እንደ ሌሎቹ አደሬ ሰፈር፣ መንዜ ሰፈር ያው ከመንዜ የመጡ ሰዎች ያረፉበት ነው። አደሬም ልክ እንደዛው፣ ወለጋ ሰፈርም ከወለጋ የመጡ የወለጋ ተወላጆች ያረፉበት በብዛት ያረፉበት በእነሱ ስም የወለጋ ስምን ያገኘ ነው። ወሎም ሰፈር ልክ እንደዛው በሳቸው ስም ተጠራም የሚባል አለ። እንዳልኳችሁ ደግሞ ሌላው ምንጭ ምን ይላል? በተለያየ ምክንያት ከወሎ ተሰደው የመጡ ሰዎች በብዛት ስላረፉበት ወለዮች አካባቢ በመባል ወለዮች ሰፈር በመባል በዛው ጸደቀ። ወለዮቹ በመባል በዛ ጸደቀ ይባላል። ትንሽ ደግሞ እስኪ ስለ ወሎ ማለት ያው ህብረት ማለት ነው። ወሎ ማለት ትንሽቷ ኢትዮጵያ ማለት ናት። ወሎ በሃይማኖት እኩልነት እስላሙ ክርስቲያኑ አንድ ላይ ሆኖ የሚኖሩበት የሰው ፍቅር የሰው መውደድ ያለው አንቺ ከዚህ ነሽ አንተ ከዚህ ነህ ይሄ ሃይማኖት ነሽ ተባብለው ሳይሆን አንዱን ሃይማኖት የአንዱ ሃይማኖት ተንከባክቦ ጾማቸው ሰዓት ሲደርስ ያኛው ሃይማኖት ለዚህኛው ሃይማኖት በማካፈል በቃ አንድ ላይ በመኖር በአንድ ቤት ውስጥ አንድ ላይ በመኖር የሚታወቁ ትንሽቱ ኢትዮጵያ ፍቅር ሃይማኖት መከባበር የምትታይባት ወሎ ትንሽቷ ኢትዮጵያ ማለት ናት። ወሎ ማለት መርሃባ እና እርፎ መረባ በመባል በጣም ይታወቃሉ። መረባ ማለት ያው ምርቃት ነው፣ በጣም ምርቃት ነው። ትልልቅ ሰዎች ሲመርቋቸው እርፎ መረባ መረባ እየተባለ ትንሽ አዋቂውም ህፃኑም ሳይቀር አሜን አሜን እንደማለት መረባ እየተባለ በምርቃታቸው ወለዮች በጣም ይታወቃሉ። በቁንጅና ደግሞ በቃ መስተካከያ የላቸውም። የቁንጅና መለኪያ ወሎ ወለይነት ነው የቁንጅና መለኪያና ወሎ ሰፈርም በትንሹ እንግዲህ ዞር ዞር እያልኩኝ ትዝታችሁን አሳያችኋለሁኝ። አብራችሁን ቆዩ። እንዲሁ ደግሞ አንዳንድ መረጃዎች እሰጣችኋለሁ። በነገራችን ላይ በጣሊያን ጊዜ ትልቅ ጀብዶና ትልቅ ታሪክ ከሰሩት መካከል የማዕረጋቸውን መጠን አሁን እርግጠኛ አይደለሁም። ሻምበል አብዲሳ አጋ መኖሪያቸው እዚቹ አካባቢ ነው። ሻምበል አብዲሳ አጋ በጣም ደግ ከሰማሁት መረጃ ነው የምነግራቸው። እዚቹ ወሎ ሰፈር የኖሩባት በጣም ትሁት ደግ መልካም ሰው ከጀግንነት ባሻገር በጣም ደግ ናቸው። ያው ተወልደው ያደጉት በወለጋ በናጆ ኪዳነ ምሕረት ወይ ደግሞ ናጆ ቀበሌ ነው። ተወልደው በ1911 ተወልደው እድሜያቸው ወይም ደግሞ በልጅነታቸው አባታቸውን ስላጡ ወደ አዲስ አበባ በተለያየ ምክንያት መጥተው አዲስ አበባ ብዙ ታሪክን ብዙ መከራን ብዙ ቻሌንጅን አሳልፈው በጣሊያን ጊዜ ታሪክ ከሰሩት ውስጥ መካከል አብዲሳ አጋ ታሪካቸው እንድች ነው ብዬ በዚህ ደቂቃ ታሪካቸውን ፈልጋቸው አብዲሳ አጋ ብላችሁ ብታዩ ደስ ይለኛል። በጣሊያን ጊዜ ትልቅ ጀብድና ታሪክ የሰሩ አብዲሳ አጋ ደጉ መልካም ሰው አክባሪው እሳቸውም እዚህ ነው የሚኖሩት። የወሎ ሰፈር ቆይታችንን እንቀጥላለን። ትንሽ ዞር ዞር እያለን እናያለን። ወሎ የቆንጆች መፍለቂያ በእሷ ስም የምትጠራው ትንሿ ኢትዮጵያ ወሎ ሰፈር አካባቢ በወሎዬ ስም የምትጠራውን እስኪ ዘወር ዘወር እያለን ቁንጅናዋን እናያለን። የእውነት ጽድት ያለች ያማረች በጣም የውጭ ዜጎች የሚመርጧት አካባቢ ናት። ምክንያቱም ለኤርፖርቱም በጣም ቅርብ ነው። ትራንስፖርቴሽኑ በጣም ምቹ ነው። ሬስቶራንትም ከውጭ ሀገር እስከ ሀገር ውስጥ በምትፈልጉት የሁሉም ሀገር እንደልባችሁ ወጣ ስትሉ የምታገኙባት ስለሆነች በቱሪስትም አይን ወሎ ሰፈር በጣም ተመራጭ ናት። በጣም ተመራጭ ናት ማለት ነው። አጋጣሚ ዛሬ እንግዲህ ሙሉ ቀን ዝናብ ሆኖብናል። አማራጭ ስለሌለን እንግዲህ እየቀረጽን በደመናው እንገኛለን። ወሎ ሰፈር በጣም ብዙ ህንጻዎች ይገኛሉ፣ ቢሮዎች ይገኛሉ። የዲፕሎማቲክ ኦፊሶቻቸው፣ መኖሪያቸው፣ የንግድ የተለያዩ ቢሮዎች፣ መዝናኛ፣ በጣም ብዙ ሬስቶራንቶች፣ በቃ ከሁሉም ሴክተር ወሎ ሰፈር ሁሉንም ያቀፈች ናት። ምቹ ናት። በንግድ በኩል በጣም
ተመራጭ ናት። በሁሉ ደስ ትላለች፣ ንጹህ ናት። እንግዲህ ትውስታችሁን የወሎ ሰፈር ልጆች በትንሹ እያሳየዋችሁ እየጎበኘናት እንገኛለን ወሎ ሰፈርን። ወሎ ሰፈር በህብረትና በመረዳዳት በጣም ይታወቃሉ። በነገራችን ላይ ብዙ አካባቢዎች የወሎ ህብረት፣ የወሎ እድር፣ የወሎ ማህበር አለና በጣም ህብረታቸው ደስ ይላል። በቃሊቲም በመገናኛም እንደዚህ በጣም ትልልቅ የወሎ ህብረት እንትኖችን የማየት አጋጣሚዎችን አግኝቼ ነበርና ትብብራቸው በጣም ያስቀናል። ደስ ይላል። በጣም ህብረት አላቸው። ሰው ሲሞት፣ ሲያገባ፣ ሲመረቅ በተለያየ አጋጣሚ ስላየው ነው በጥሪዎች አማካኝነትና ህብረታቸው በጣም ደስ የሚል ነው የወሎ ህብረት እድር። ከትራንስፖርቱም ከኤርፖርቱም ቅርብ ከመሆኑ ሁሉ ነገር በጣም ወጣ ብሎ እንደመገኘቷ ወሎ ሰፈር በጣም በውጭ ሀገሮች ተመራጭ አካባቢ ናት ማለት ነው። አሁን ቀጥታ ደግሞ ወደ ኡራኤል በዚህ ጋር ስትሄዱ ከወሎ ሰፈር እንደመጣችሁ ቀጥታ ወደዚህ ወደ ቅዱስ ኡራኤል የሚወስደው የሚያገናኘው መንገድ ነው ማለት ነው። ከወሎ ሰፈር እንደመጣችሁ አደባባዩ እንደዞራችሁ በዚህ ቀጥታ ኡራኤል